ሁሉንም ነገር በጊዜው ያደርጉት። የምታጡትንም ሰው ላለማጣት። አሁን እኔ አንተን አጣሁክ ማለት ነው። እንግዲህ ያው ወንድ ልጅ ሲቆርጥ እንዲህ ስለሆነ ነው። እኔ የምለው እሙሽዬ ዘንድሮ ሀብትሽን ልትድር ነው እንዴ? እንግዲህ ከቦራ ከቀብራረው ልጇ የተበረከተላትን አዲስ ቤት ለሀብትሽ እሷ ደግሞ አበርክታለሽ ማለት ነው። ስለዚህ ሰርግ አለ ማለት ነው። ሀብትሽ እና ናኒ ሊጋቡ ነው ይመስለኛል። እና አዲስ ነገር ይኖራል ብዬ አስባለሁ። ምክንያቱም እሙሽዬ ራሱን እስኪችል የኔ ነው የሚለው ቤት እስኪኖረው ድረስ ለሀብትሽ ይሁንልኝ እሱ ይግባበት ብላ እንግዲህ ዛሬ ወስናለሽ ማለት ነው። ቡራም እንግዲህ ለእናቱ ያበረከተውን ቤት አንቺ ከወሰንሽማ እሱም ለፍቶበታል፣ ችግር የለውም ይገቡበታል ብሎ እንግዲህ ቁልፍ አስረክቧል እሷ ማለት ነው። እና እውነት ለመናገር ለእናቱም ሰራው ሀብትሽም ገባበት። እንደ ብሩክ ያለ ልጅና እንደ ብሩክ ያለ ወንድም የት ይገኛል? ከራሱ በላይ የሰውን ደስታ የሚያስቀድም ማለት ነው። የምሬን ማለት ነው። እና በጣም 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 እኔ ቃል የለኝም። ብቻ ከሰው አይን ይጠብቃችሁ። የምሬን ማለት ነው። ጨረቃዎች ትለያላችሁ። ሀይሚን እንግዲህ ዛሬ አመስግኗል። የዚህ ሁሉ ስኬት ከጎኔ ሲከፋኝም ስደሰትም ከጎኔ ሆና የስኬቱም ዋና መሰረቷ እሷ ናት ብሎ ዛሬ ቡራ አመስግኗል። በጣም ደስ ብሎኛል እንደዚህ በማለቱም ማለት ነው። እና ምክንያቱም ያው የሀይሚም የሁለታቸውም ልፋት ጭምር ነው እዚህ ጋር የደረሱትና ነገር ግን ደግሞ የሀይሚ ሁኔታም እዚህ ጋር ትልቅ የጥያቄ ምልክት አለበት። ምክንያቱም ብሩክ አሁን እና ሀይሚ ያሉበት ሁኔታ ምንም ደስ አይልምና እኔ እንጃ አላቅም ማለት ካሜራ ፊት ለኛ የሚያሳዩን ነገር ደስ አይልም። የብሩክና የሀይሚ ሁኔታ ብሩክ እንግዲህ በቅቶኛል እያለ ነውና ዛሬ ራሱ ሲጨቃጨቁ ነበረ። ምክንያቱም ሀይሚ ቤት ገዝተ ስታስረክበኝ ቀለበት የምታስርልኝ መስሎኝ ነበር፣ ያልጠበቅኩት ነገር ነው። በጣም ወሽመጤ ተሰብሯል፣ ወሽመጤ ተቆርጧል ብላለችና ሴት አይደለች ትጠብቃለች። እንግዲህ ትልቅ ነገር ቤትን ያክል ነገር ሁለትን ቤት ያክል እንደዚህ አስጀምሮ ኦልሞስት የእሙሽዬ ቤት አልቋል። የተወሰነ አንዳንድ ነገር ነው እንጂ የቀረው አልቋል። የሀይሚም ቀለም ምናምን ነው የቀረው። እና ደግሞ ለሀብትሽ ምን አለ ሀብትሽ የሀይሚን ቤት አስጨርሰህ እንድታስረክብልኝ እያለ ነው። ብሩክ ግን የት ሊሄድ ነው? እኔ እያወዛገበኝ ነው ያለ የብሩክ ነገር። እውነት አንዳንዴ ቪዲዮ ሲለቁ አይታችሁ ከሆነ ብሩክ አንዳንዴ የሆነ ነገር ሲናገር ያ ነገር እንደ ቀልድ ይሆናል እንጂ ይዋል ሂደር እንጂ ያ ነገር እውነት ይሆናል ማለት። ባለፈው መሄዳለሁ ሲል ነበር። አሁንም ደግሞ ቤቱን አስጨርሰህ ለሀይሚ እንድትሰጥልኝ እያለ ነው። እሱ የት ሊሄድ አስቦ እንደው አላቅም፣ እንድታስረክብልኝ እያለ ነው። እንግዲህ ሙሽዬና የና ሀይሚ ቤት ጎረቤት ናቸው። ያው ግን ቡራ እየተጠናቀቅ ማለት ያው የምሬን ማለት ነው ከሚያደርገው ደስታ በላይ ደግሞ አንዳንዴ ለሀይሚ የሚናገረው ነገር አሁን ላይ ብድር ሊመልስ ይሆን አላቅም። እንግዲህ እምቢ ስላለች እንላይ ስላለች እየለመንኩሽ እምቢ ብለሽ ስለሄድሽ በጋሽዬ ፊትም እንደዚያ ተናግረሽኛል ብሎ በጣም እያንገበገበው ይገኛል ብሩክ። ሀይሚ የተናገረችው ነገር በጣም ብሩክን በጣም አናዶታልና ያው ስለሚወዳት ነው እንግዲህ አድረኝም ለሌላ ዳረኝ ለሌላ ምናምን ባለችው ነገር ቡራ ተሰምቶታልና ስለዚህ ከማያምኑት ሰው ጋር አብሬ መሆን አልቀጥልም እያለ ሲል ነበረ። ዛሬም እንግዲህ ሀይሚ የኔ ነህ አንተ የሌላ ልትሆን አትችልም ስትለው አይ አንቺ ስትፈልግኝ አንቺ ሳትፈልግኝ የሌላ መሆን እኔ ሰው እንጂ ዕቃ አይደለሁም እያለ ነውና ሀይሚ ደግሞ አሁን ትንሽ እየታገሰች ነው። አዎ መታገስ አለብሽ። እውነት ለመናገር ይሄ ነገር ከመፈጠሩ በፊት ቢያንስ እንኳን አላደለ ብሩክ እንደዚህ 2 ቀን 3 ቀን ተከታታይ ይቅርታ ሲጠይቅ ሀይሚ ችግር የለውም ብላ ይቅርታውን ብትቀበለው ነገሩ ይበርድ ነበረ። እና ደግሞ እንላይ ማለቷ ልክ አይደለም ብለናል አይደለ? ግን ደግሞ ብሩክ አሁን ላይ በቃ እኔን ስለማታምነኝ ይሆናል እንላይ ማለቷ ልክ ነው።
ስለዚህ ጠቅለል ሳረገው ማለት ነው እና ብሩክ ሀይሚን ትንሽ ሊያስጨንቃትና ዋጋ ሊያስከፍላት ፈልጎ ነው እንጂ አሁን ሀይሚ አብረን መሆን አለብን በምትልበት ሰዓት እሱ ደግሞ አልፈልግም እያለ ከኔ ጋር መቀጠል የለብሽም እያላት ነው። እንደዚያ ነው የሚያሳየውና ብቻ ከባድ ነው ማለት ሁለታቸው ምልክ ውስጥ ነው ያሉት ሀይሚን ብሩክም ማለት ነው። ግን አይለያዩም። ፈጣሪ በፍቅር ያኖራችሁ ነው። ምን ሌላ ምን እላለሁ?